ማንም ሁን ምንም ሁን፣ በየትኛውም ሃይማኖት ውስጥ ሁን፣ በየትኛውም እምነት ውስጥ ሁን፣ ዛሬ ለስኬትህ እጅግ ወሳኝና ከስኬትህ በላይ የሆነ ቁልፍ ነገር እነግርሃለሁ። እስከ ፍጻሜ አብረኸኝ ቆይ። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁ? ሁሌም እንደምለው ከዕለት ወደ ዕለት የእናንተ እገዛና የእናንተ ድጋፍ ስላልተለየኝ እያበረታታችሁኝ ስላላችሁ እጅግ አድርጌ አመሰግናለሁኝ። ዛሬም እንደተለመደው ለእናንተ የሚጠቅም እጅግ ወርቃማ ምክር ይዘን መጥተናል። እስከ ፍጻሜ ድረስ አብራችሁን ቆዩ። እናመሰግናለን። በእርግጠኝነት ሁላችንም በየትኛውም የህይወታችን ክንዋኔ በየትኛውም የህይወት እንቅስቃሴያችንና ጥረታችን ላይ እንዲሳካልን እንፈልጋለን። በየትኛውም ሃይማኖት ውስጥ ሁኑ፣ በየትኛውም የእምነት ተቋም ውስጥ ሁኑ፣ እሱ ምንም ችግር አይፈጥርም። እኔ ግን ዛሬ አንድ ቁልፍ ነገር ከስኬት በላይና ለስኬታችሁ ወሳኝ የሆነ ማንም ሊነግራችሁ የማይችል ከነገሯችሁም ጥቂት ሰዎች ብቻ የሚነግሯችሁን ትልቅ ምስጢር ልንገራችሁ። ምንም አይነት ነገር ከመጀመራችሁ በፊት ፈጣሪያችሁን አስቀድሙ። በምታደርጉት ነገር ሁሉ ፈጣሪን አስቀድሙ። በእናንተ ውስጥ የምታዩት የራሳችሁ የሚመስላችሁ ነገር ሁሉ፣ ያከናወናችሁት ነገር ሁሉ፣ አለኝ ብላችሁ የምታስቡት ነገር ሁሉ ጥቂቱም ብዙም ቢሆን ያንን ሁሉ ነገር ያገኛችሁት በፈጣሪ ጸጋ ነውና ይህንን ልብ ብላችሁ ተረዱልኝ። ሁሉም የእርሱ ስጦታ ነው። ዓለምን ብትዞሩም በሚሊዮኖች ለሚቆጠሩ ሰዎች ንግግር ብታደርጉም የትኛውንም ያክል ሀብት ብታካብቱም ዋናው ልትረዱት የሚገባው እውነት ከዚህ ሁሉ ስኬት ጀርባ የፈጣሪ ጥበቃ፣ የፈጣሪ ምሪት እና የፈጣሪ አብሮነት ቢገባችሁም ባይገባችሁም ከናንተ ጋር ስለሆነ ነው። ፈጣሪን ሁል ጊዜ በሕይወታችሁ ውስጥ አኑሩት። አብሯችሁ እንዲሆን ፍቀዱለት። ይህም ደግሞ እጅግ ትሑት እንድትሆኑ ያደርጋችኋል። እናንተ ሁል ጊዜ ከእርሱ ጋር ጸንታችሁ ባልቆማችሁበት ጊዜ እንኳን እርሱ ከእናንተ ጋር ሁል ጊዜ ጸንቶ ይቆያል። ስለዚህ በምታደርጉት ነገር፣ በማንኛውም ነገር ከእርሱ ጋር አድርጉ። እስካሁን ያደረጋችሁት የስኬት ጉዞ በእናንተ አቅም የሆነ ከመሰላችሁ ተሳስታችኋል። የፈጣሪ እርዳታ ስላለበትና ጸጋው ስለረዳችሁ ነው። ግቦቻችሁን ለማሳካት ፈጣሪን አስቀድማችሁ ያለማቋረጥና ቀጣይነት ባለው መልኩ በየቀኑ መትጋት አለባችሁ። ይህንን ትጋታችሁን አንድ ቀን አድርጋችሁት ቀጣይ ቀናትን መዝለል የለባችሁም። በላይ በላዩ በተከታታይ መስራት አለባችሁ። ምክንያቱም ፈጣሪ ከእናንተ ጋር ስለሆነ። ዛሬ ማታ ነጠላ ጫማዎቻችሁን ከአልጋው ስር በጣም እንድታስገቡ ጸልያለሁ። ይህም ጠዋት ስትነቁ እነሱን ለማግኘት ስትሉ በጉልበታችሁ እንድትንበረከኩ ይረዳችኋል እና እዚያው በጉልበታችሁ ላይ እያላችሁ አመሰግናለሁ በሉ። ለጸጋው ለምህረቱ አመሰግናለሁ፣ ለማስተዋሉ አመሰግናለሁ፣ ለጥበቡ አመሰግናለሁ፣ ለወላጆች አመሰግናለሁ፣ ለፍቅሩ አመሰግናለሁ፣ ለቸርነቱ አመሰግናለሁ፣ ለትህትናው አመሰግናለሁ፣ ለሰላሙም አመሰግናለሁ፣ ለሰጣችሁ ብልጽግናም አመሰግናለሁ። አስቀድሞ የእናንተ ለሆነው ነገር ሁሉ አስቀድማችሁ አመሰግናለሁ በሉ። የብዙ ሰዎች ስኬትና በሕይወት የመኖር ምስጢር ይህ ነው፣ እኔንም ጨምሮ። ዛሬ ለደረስንበት ማንነታችን አንዱ ምክንያት ይሄው ምስጢር ነው። በልባችሁ ውስጥ ያለ ለማንኛውም ለጥሩ ነገር የሚሆን እውነተኛ ፍላጎት ያ ነገር አስቀድሞ የእናንተ መሆኑን ለማሳየት ፈጣሪ በውስጣችሁ ያስቀመጠው ማረጋገጫ ነው። ደግሜ ነግራችኋለሁ። በልብ ውስጥ ያለ እውነተኛ ፍላጎት ያላችሁ መጓጓት፣ ለማድረግ የምትፈልጉት ማንኛውም ነገር፣ ሌሎችን ለመርዳት፣ ለማደግና ገንዘብ ለማግኘት የምትፈልጉት ነገር ያ ፍላጎት ያ መጓጓት
ያ ነገር የእናንተ መሆኑን ለማሳየት ፈጣሪ አስቀድሞ የላከው ማረጋገጫ ነው። እናም ከፈጣሪ ጋር ከተራመዳችሁ የምትፈልጉትን ማንኛውንም ጥሩ ነገር ማግኘት ትችላላችሁ። ስለዚህ የእኔ ነው በሉ። ለማግኘትም ጠንክራችሁ ስሩ። ፈጣሪን ማስቀደም ግን እንዳትረሱ። ፈጣሪን አስቀድሙ። ውድቀትን አትፍሩ። በደንብ በትልቁ ውደቁ። ከፈጣሪ ጋር ከሆናችሁ ዛሬ የቀረው ሕይወታችሁ አዲስ ምዕራፍ መጀመሪያ ይሆናል። አውቃለሁ ይህ በጣም አስፈሪ ሊሆን ይችላል። ቢሆንም አዲስ ዓለም ታያላችሁ። ይህ ዓለም ጨካኝ ዓለም ነው። ደግሞም የምትኖሩት አንድ ጊዜ ብቻ ነው። ስለዚህ ውስጣችሁን ሰላም እንዲሰማው የሚያደርግ መልካም ነገር አድርጉ። በሙያችሁ ዕድሎችን ሞክሩ። ቀላል የሚባለውን መንገድ አትምረጡ። ዋጋ ለመክፈል ራሳችሁን አዘጋጁ። እንደነገርኳችሁ ለመውደቅ አትፍሩ። ብዙ ጊዜ ከተለመደው አካሄድ ለመውጣትና አዲስ ነገር ለመሞከር አትፍሩ። ማለትም ከልምዳችሁ ወጣ ያለ ነገር ለመሞከር ድፈሩ። ያ ማለት ቲንክ አውት ኦፍ ቦክስ የሚባለው ወይም ከሳጥን ውጪ ለማሰብ አትፍሩ። ውድቀትን አትፍሩ። በትልቅ ለማለም አትፍሩ። ግን አስታውሱ፣ ግብ የሌላቸው ህልሞች እንዲሁ ህልሞች ብቻ ናቸው። በመጨረሻም ለብስጭት ያጋልጣሉ። ስለዚህ ህልም ይኑራችሁ፣ ግን ግቦችም ይኑሯችሁ። የህይወት ግቦች፣ የዓመት ግቦች፣ የወር ግቦችና የዕለት ግቦች። እኔ በየቀኑ ለራሴ ግብ ለመፍጠር እሞክራለሁ። አንዳንድ ጊዜ የቀን ግባችሁ ሰውን ላለመሳደብ ብቻ ሊሆን ይችላል። ቀላል ግቦች ይሁኑ ከባድ ግቦች፣ በዛም ነፈሰ በዚህ ብቻ ግቦች ይኑሯችሁ። እነዚህን ግቦች ለማሳካት ደግሞ ስነ ስርዓት ወይም ዲሲፕሊን መላበስና በቋሚነት ያለ ማቋረጥ ማድረግ እንዳለባችሁ እንዳትረሱ። በየቀኑ ማቀድ አለባችሁ። በየቀኑ ምናልባትም ይህንን አባባል ሰምታችሁ ይሆናል። ለመውደቅ አናቅድም፣ ነገር ግን ባለማቀዳችን እንወድቃለን። ጠንክሮ መስራት ውጤት ያመጣል። ከልብ ጠንክሮ መስራት ስኬታማ ሰዎች የሚያደርጉት ልማድ ነው። አሁን ባላችሁበት የስልጣኔ ዓለም ውስጥ በብዙ ነገር ተጠምዳችኋል ማለት ለስኬት የሚያበቃ ሥራ ብቻ እየሰራችሁ ነው ማለት አይደለም። ብዙ ስለደከማችሁ ብቻ ብዙ አፍርታችኋል ማለት አይደለም። እንቅስቃሴን ከእድገት ወይም ከእርምጃ ጋር አታምታቱት። ታዋቂው ዴንዝል ዋሽንግተን እንደዚህ ይለናል። እናቴ እንዲህ ትለኝ ነበር፣ ሁል ጊዜ ባለህበት መሮጥ ትችላለህ፣ ነገር ግን የትም አትደርስም ትለኛለች። ስለዚህ ጥረታችሁን ቀጥሉ። ግቦች ይኑሯችሁ። ወደፊት መራመድን እንዳታቆሙ። ሬሳ ከጫነ መኪና ጀርባ ዕቃ የጫነ መኪና ተከታትሎ ሲሄድ አይታችሁ አታውቁም አይደል? ድጋሚ እነግራችኋለሁ። ከሬሳ መኪና ጀርባ የዕቃ መጫኛ መኪና ሁል ጊዜም አታዩ። የትኛውንም ያክል ገንዘብ ብታገኙ ስትሞቱ ይዛችሁት መሄድ አትችሉ። ግብፃውያን ሞክረውት ነበር፣ ነገር ግን የዘራፊ ሲሳይ ነው የሆኑት። ስትሞቱ ይዛችሁት አትሄዱም። እናም እዚህ ላይ ዋናው ነገር ምን ያክል እንዳላችሁ ሳይሆን ባላችሁ ነገር ምን እንደምታደርጉበት ነው። ሁላችንም የተለያየ ተሰጥኦ አለ። አንዳንዶች ዶክተሮች፣ አንዳንዶች ጠበቆች፣ አንዳንዶቻችሁ ሳይንቲስቶች፣ አንዳንዶቻችሁ አስተማሪዎች፣ አንዳንዶቻችሁ ደግሞ ነርሶችና ወዘተ። አንዳንዶቻችሁ ደግሞ ሰባኪዎች ትሆናላችሁ። በዚህ ዓለም ልታደርጉት የምትችሉት በጣም ለሕይወታችሁ የሚጠቅም ነገር ሌላውን ሰው መርዳት ነው። ለምንድን ነው ጠቃሚ የሆነው? ምክንያቱም እርካታው ወደ እናንተ የሚመጣው የሰላም ንፋስ፣ ወደ እናንተ የሚመጣው መልካምነት፣ የሚሰማችሁ ጥሩ ስሜት፣ ሌሎችን በመርዳት የሚገኘው ጥሩ ስሜት፣ ከዚህ የተሻለ ነገር ምንም የለም። ካለን ነገር፣ ከጌጣጌጥ፣ ካለን ትልቅ ቤትና መኪናዎች ይልቅ ትልቅ ደስታን ይሰጣል። ትልቅ ሐሴት ያለው ሌሎችን በመርዳት ውስጥ ነው። ስኬቱም ያለው ሌሎችን በመርዳት ውስጥ ነው። በመጨረሻም ኑሮን ለማሸነፍ ብቻ አትመኙ። ለውጥ ለማምጣትና
ተጽዕኖ ለመፍጠርም ጭምር እንጂ። አመሰግናለሁ። ቸርን ሰንብት። ዴንዝል ዋሽንግተን